ቅዱስ ኤፍሬም አንድ ጊዜ እንዲህ አደረገ። ወደ አንድ ቦታ ሲሄድ ኦዴሳ ወደምትባል ከተማ ሂደህ አስተምር አለው። ከሶሪያ ሂድና አስተምር፣ የዚያችን ሀገር ሕዝብ እንድታስተምር አለው መልአከ እግዚአብሔር መጥቶ። እንግዲህ እሱ ቅዱስ ኤፍሬም የሚፈልገው ዋሻ ውስጥ ተቀምጦ እየጸለየ መኖር ነው፣ መስበክ አይፈልግም ነበር። ግን እግዚአብሔር መልአኩን ላከና ያንተ ክፍልህ ማስተማር ነው፣ እዚህ ቁጭ ብለህ አትቀመጥ፣ ውጣ እናስተምር አለው። እንግዲህ ጌታ ያስተምር ካልከኝ ስሄድ ከከተማው ዳር ቅዱስ ቅዱስ ሰው አገናኘኝ ብሎ ጸለየ። በጣም ጥሩ ሰው ከከተማው ዳር እንድታገናኘኝ እግዚአብሔር ወይ ብሎ ጸለየ። ሰምታችኋል? ከዚያ እግዚአብሔር ምን አደረገ? ከከተማው ዳር ሲደርስ ሴቶቹ ተሰብስበው የማይረባ ወሬ ያወራሉ። እሱ ምን ብሎ ነው የጸለየ? ቅዱስ ቅዱስ ሰው አገናኘኝ ነው ያለ። እነዚያ ሴቶች እንደውም አንዲቱ ትክ ብላ ታየዋለች። በደንብ አድርጋ አፍጥጣ ነው የምታየው። እንዴ አንቺ አታፍሪም እንዴ? መነኩሴ እንደዚህ ተደርጎ ትክ ተብሎ ይታያል እንዴ አላት። ምን አለችው? እንዴ እኔ የተገኘሁት ከወንድ ነው፣ ወንድን ማየት መብቴ ነው። አንተ የተገኘው ከመሬት ነው፣ እኔም የተገኘሁበት ነው ያለው፣ አንተ ምን ያልክበት ነው ያለችው። ምን እያየ ሄድ ማለቷ ነው። መሬት እያየ ሄድ አለችው። አሃ እውነትም ቅዱስ ሰው አግኝቻለሁ ብሎ ከዛ መጀመሪያ ግን ተበሳጭቶ ነበር። እግዚአብሔር እኔ ደጋግ ሰዎችን አገናኝ ብለው እነዚህን ሴቶች እንዴት ያገናኘኛል የማይረባ ወሬ የሚያወሩትን ብሎ መጨረሻ ቅዱስ ኤፍሬም በሕይወት ዘመኑ ሁሉ ቀና ብሎ ተራምዶ ያውቅ። በዛች ሰው ምክር ማለት ነው። ከማን እንደሚገኝ እውቀት ከማን እንደሚገኝ ጥበብ ከማን እንደሚገኝ በፍጹም አይታወቅም።